ፍርድ ቤቱ ውሳኔ ሰጠ። የእስርና የ40 ሚሊዮን ብር ቅጣት ተወሰነ። 17 ዓመት ጽኑ እስራትና የ40 ሚሊዮን ብር የገንዘብ ቅጣት ተላልፎባቸዋል። ሰብለታለች። የኢትዮጵያ ሕዝብ በጣም አዝኖባቸዋል። በጣም ተከፍቶባቸዋል። የያሬድ ነጉ ሽምግልና ሰሞኑን የተካሄደው የንቃተ ህሊናና የጆኒ ድራማ የሚመስለው ፋይት ኤፒሶድ 2 ሊቀጥል ነው። ይህ የመጀመሪያው ዙር ነው። ሁለተኛው ዙር ከዚህ የበለጠ ዝግጅት አድርጎ ሀበሻ። ሰላም እንዴት ናችሁ? ውድ የሀበሻ ቲዩብ ቤተሰቦች ይህ ሀበሻ ዩቲዩብ ቻናል ነው። ሐሳብ ጭንቀት ድባቴ ልናባረር ይሄው ከተፍ ብለናል። ዛሬም እንደተለመደው እናንተን ዘና ፈታ ያረጋሉ፣ መረጃ ይሰጣሉ፣ ያስተምራሉ ብዬ ያሰብኳቸውን የቲክቶክ ቪዲዮ ስብስቦች ይዤ መጥቻለሁ። አብረን ዘና ፈታ እንላለን። በፊት ግን ለዚህ ቻናል አዲስ የሆናችሁ ዩቲዩብ ቻናል ሰብስክራይብ በማድረግ ውብ ቤተሰብ ይቀላቀሉ። እንዲሁም አዳዲስ ቪዲዮን ስለቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ። ቤተሰብ የሆናችሁ ደግሞ ይሄን ቪዲዮ ላይክ እና ሼር በማድረግ እንጀምራለን። ላይክ ስታደርጉ ለብዙ ሰው ይደርስልኛል። አረ ላይክ አድርጉ። ቪዲዮ እየታየ አይደለም፣ ላይክ አድርጉ። ላይክ ለምንድነው ማታረጉት? በበላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ቤተሰቦቼ ሜምበርሺፕን በመቀላቀል ሱፐር ስቲከር አለላችሁ። በተመቻችሁ ዩቲዩብ ቻናል ሰፖርት ማድረግ ትችላላችሁ። አገር ውስጥ ደግሞ ሆናችሁ የምታዩ ቤተሰቦቼ ቪፒኤን አብርታችሁ ብታዩ ለኔ ይጠቅመኛል። ስለዚህ ቪፒኤን አብርታችሁ ስለምትተባበሩኝ አመሰግናለሁ። ናይስ። እኔ ሄድሴቴን እስከማድረግ እናንተ ቪዲዮን ላይክ አድርጋችሁ ጀምሩ። ወደ ቪዲዮ። ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው። አንድም የደወልኩት ሰይፉ ወዬ ከስትሮክ ወደ ሮክ ወይኔ አቶ ማናዬን ብርድ እንዳይነካብኝ በጣም እግዚአብሔር ይስጥልኝ። አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ፣ እያጨበጨበ ነው ላንተ ተሽሎ ተነስተ ወደ ኮሜዲ ስራ እንድትመለስ ፍልፍሉ እንወድሃለን። አንተ ሳይሻለኝ ቀረ እንዴ? ወደ ነበርኩበት ከእግዚአብሔር ጋር መለሳለሁ። ጓደኞችም እየጠበቁ ስለሆነ እንግዲህ በተለመደው ፕሮግራም ትመለሳለህ። ሁሉም ናፍቀዋልና እግዚአብሔር ጨርሶ ይማረ ፍልፍሉ። ለዛም ነው አንድም የደወል። አሜን ሰይፍዬ፣ በጣም ነው የማመሰግነው። የሳቃችን ምንጭ የሆነው ፍልፍሉ ታሞ እንኳን መቀለዱን አያውቁም። ለማንኛውም እግዚአብሔር አምላክ ምሕረቱን ይላክል፣ ተሽሎ ደግሞ ወደ ስራ እንድትመለስ ምኞቴ ነው። እጃችሁን የዘረጋችሁ እግዚአብሔር በወጣ ይተካ፣ እግዚአብሔር ይስጣችሁ። ሁላችንም ከጎንነን ልንለው ይገባል። ምሕረቱን ይላክል። እንጸልይ አብረን። ጋድ ፕሊስ ንቃተ ህሊና ዊን ያርግ ንቃተ ህሊና ዊን ዶን ጁጁ ቱ ዊን ኤግ በቦይልድም ኢን ሪሌሽንሺፕም ነው ውድ የሚያረግብን እያነሳ ያፈራል። በጥብስም በቅቅልም ማለት ነው። ጋድ ንቃተ ህሊና ሼፕስ አጠቃላይ ሄድ አፕ ቱ ቁርጭምጭሚት ሉክስ ላይክ ማንችሎት ህሊና ማንችሎት Bri. I don't want to win. Please, Natalina, Natalina. Onku jungle, jungle. Meningan. ቡሉሉ ያልሽ ጸሎት አንዳጋል መሆኑ ነው። ለነገሩ እውነት ነው። ባረባው ዋጋ ለሚጨምር ነጋዴ ይሄን ሰበብ አግኝቶ የእንቁላል ዋጋ ጣራ ላይ ነው የሚያስነቀው። ለነገሩ ምን ያረጋል? ተሸንፏል። ንቃተ ህሊና ለንቃተ ህሊና ደግማችሁ ሼር ኮፒ ሊንክ አድርጉና አዳርሱ። ምን እየሰራ ነው? ጂም ውስጥ ገብተህ ብረት ትሸከማለህ?
75 ኪሎ ግራም እና 80 ኪሎ ግራም ስኳት እየሰራች ያለ እንዴ እየሰራ ነበር እንዴ? ያንተን ጥንካሬ ማን ይቀማባል? አሁን የሚያስፈልገው ስኳር መስራት አይደለም። ሚክስድ ማርሻል አርት አሸናፊ ሊያደርግ የሚችል ቴክኒኮች የሚያስተምሩ ሰዎች አድነ ሄደ ተለማመድ። ሚክስድ ማርሻል አርት ስፖርት ቢሆንም ወደ እውነተኛው ዓለም ፊልሚያ የተጠጋጋ ነው ብራዘር። ታፓውት ነው፣ ኖክአውት የለውም ብራዘር፣ ኖክአውት የለውም። ታፓውት ነው፣ የዳኛው ውሳኔ ነው። ሃይ አንተ ጋር ያለውን ጥንካሬ ያንተን ጥንካሬ ማን ይወስድብሃል? አሁን መለማመድ ያለብህ ደካማ ጎን ሊሞላ የሚችል ቴክኒካዊ ነገሮችን ተለማመድ እባክህ። ሃይ በሚክስድ ማርሻል አርት የተሻልክ ለመሆን አሁን ባለ ጊዜ በተወሰነ መንገድ የተሻልክ ለመሆን ቦክስ መስራት አለበት። ቦክስ እጅ መሰንዘር ብቻ አይደለም፣ ፉትወርክ ያስተምራል በደንብ። ኪክ ቦክስ እጅና እግርን ያስተምራል። እጅና እግርን ማስተማር ማለት እጅ ለብቻ እግር ለብቻ መሰንዘር ማለት አይደለም። ጁዶና ሬስሊንግ መያዝ፣ መላቀቅ፣ መሬት ላይ መጣል፣ መሸከም ያስተምራል። ጁዶ ፈልግ። ሞይታይ ላይ ያለው ጥሩ ነው፣ ጨምርበት። ዋነኛው ደግሞ ጁጁሱ ነው። ለምንድነው ዋና ያደረኩት ጁጁሱ? ጆኒ የጁጁሱ ተፋላሚ ነው ብራዘር። በተወሰነ መንገድ ጁጁሱ ሚክስድ ማርሻል አርት ሪንግ ውስጥ ህጉ ቢቀየርም መሬት ላይ የተሻለ አቅም አለው ጆኒ። ጁጁሱ ላይ አቅም አለው። ስለዚህ ያንን አቅም ያንን ጎደሎ የምትሞላበትን ነገር አሳድባክ። ካሁን በኋላ ቪዲዮ አልሰራልህም፣ በውስጥ አናግረኝ። ለንቃተ ህሊና ሼር ኮፒ ሊንክ አድርጉና አዳርሱ። ይሄን ቪዲዮ ያመጣውላችሁ ፕሮፌሽናል ምክር ስለመሰለኝ ነው። ይሄን ሰውዬ ሰምቶት ቢሆን ንቃተ ህሊና ቢያንስ ደቂቃ ይጨምር ነበር፣ እንደዚህ ሳብላጥ አይሆንም ነበር። ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው እንዴ? ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 1 ራውንድ 2 ራውንድ 3 እያለሽ ለምትዞረው አለች ይቅር። ባህላችን አይደለም ብላ ፒኪኒዮን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ፣ ንቀት፣ ስራ መናቅ፣ እንቅ ድፍት፣ ሳብላጥ ፖስት ቢዳውኒር ዳውንሎድ የሆነ ጨዋታ ትጫወታላችሁ እንዴ? ስማም ይሄ በረሮ የሆነ ፍጥረት ባንግላዴሽ አለመሄድ ነው እንጂ ነበር በተኛው ኖሩ በሚስኮል የሚነገር ታሪክ ቁጭ ብዬ ተቆና ለበተኛት። ይድረስ ለንቃተ ህሊናና ለጆኒ ጁጁትሱ። የኢትዮጵያ ህዝብ በጣም አዝኖባቸዋል፣ በጣም ተከፍቶባቸዋል። ለምን ካላችሁ ደግሞ ይሄ ፋይት ከመዘጋጀቱ ቀን ጀምሮ እስከ ዛሬዋ ሰዓት ድረስ ሁላችንም እየጠበቅን የነበረው አዳር ነው እንጂ ሾርት አልነበረም። እንዴት ነው ይስኩ? ሙሉ ህዝቡ አዳር እየጠበቀ ጆኒ ሾርት ሰጠው። ሾርት ሳብላጥ አለች። እውነታን እኮ ነው። ከመቀስፈት ነው በቃ ነገሩ የተፈጻጸመው። ነው ፎንቲ የሰራው ቪዲዮ አይታችኋል? ካላያችሁት እዩትን። ያላመጣሁትም እሱ ምን አለ መሰላችሁ? ለሚስቴ ቴክስት አድርጊ ቀና እስክል ድረስ ነገሩ አልቋል፣ ተዘርሯል። ሳብላጥ ማለት እንግዲህ ይሄ ነው። 1 ሚሊዮን ብር ደቂቃ ሳይሞላ ላጥ። ጆን ዳንኤል እግዚአብሔር ያጽና። አሜሪካ እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ አስጨርሽና እንዴ! እኔ እኮ አሜሪካ ግርም ብትይ ነገር ገና ውስጠን ሳጨርስ ጉሮሯችን ላይ የምትቆሚው ነገር ነው እንዴ! እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት ማለት ነው። ከዛ በኋላ አንቺ ካልደከመሽ እግርሽን ስብጭኝ። ልብስ መቀየር ማይቻልበት አለ። አይሺ ብያ Will you marry me? Oh my goodness, get it away. You haven't sent a shemagale to my parents' house. Shemaga what? A shemagale, an elder representative of your family to ask for my hand. Call your parents right now. Okay, babe, I got a promotion. Are you serious? Scared me. Oh, it's a lilta. It's a sign of celebration. Oh, okay. I'm gonna call my mom. She's gonna do it too.
put this gabi on, you'll feel so much better. Look. No, I won't. This is not going to make it go. Here you go. Oh my goodness. Hey, do you like my new shirt? I'm sure I'll love it. Take it off! What? Take it What? off! You're wearing all black. It's bad luck. Okay. No. Put your hands down. What, we're going to die now? Yes, exactly what happens. It brings death upon your family. Will you put the gabi on me? Here. Indeed. You have to put the talat down. እንዲህ ነው እንጂ ባህልና ወግን ማስተዋወቅ አበሻዎች ስንባል እንለያለን የራሳችን ወግና ባህል አለን በርግጥ ጎጆ ባህልም ሊኖር ይችላል ግን እነዚህ የኛ መለያዎች ናቸው አንቺ አለሽ ቺዞታ ነብረኛለች አረ በእናትህ አትለ ስሚ ፊትሽ እኮ እውነት ፈረጅ እንዳያገኝሽ ቡልዶግ ነው ብሎ ነው የሚያዝሩሽ ለመነጽር አርጋ አንተ ከውስጥ አይደል እንዴ የምታሽው የምትጠርገው እንደ ጸበል ካይኑ ጫር እንዴ የሚያዝሩ ብሬስ ያረከው ለምንድን ነው እንዳትናከስ ሰማኒ እኮ የጀበና ብቅም አላራ ኧረ በስመ እንዴ ዳኒ ምን ነሽ አንቺ ራስ ትሬላን ስተረም መዚ ካጌው ትሮም ሳምንቶች ነው አትበና እንደዚህ ነው አንተ እንዴ እኔ ፍጥረት ውድድር ነው የሚመስለው ተዘግዝቀን እንዴ እንደለሊ ተፈበለው አናተ ላይ ነው ዳኒ እኮ ነገር ለማሞለል ከብዳችሁ ከጎረቤት ጋር እንዴ ማዘር ጭንቅላት ተከከለ አራት ራስ ላይ እኮ ነው የሚተኛው አራት ራስ ላይ ዳኒ እንዳለ አሁን ሰው ሲተኛ መሀል አይደል እንዳልገው የሚጎደጉድ ራስ ጊዮ ነው እኔ አልቻልኩም እኔ በቃ ዳኒ ሮስት ዛሬ ከሱ የሚበልጥ አጋጥሞታል ከሸቀሽ ወንዴ እኔ በነገራችን ላይ ሮስት የሚባል ነገር አይመቸኝም ይሁን ገደባችሁን መስመራችሁን ያለፈ ነገር ነው አስባችሁታል ቁማችሁ ስድባችሁን ስትጠጡ እኔ አይመቸኝም በበኩሌ ዳሪተኛ እንዴ ተንታ ነተንቻ ነበርም እንዴ ይቅርታ ሁላችሁ ቢሆን ተነሳው ተስፋ ለምነት ሻታል ዛሬ ቀንሞ እንዴ ወደ ላይ ለኛል ያሻስሬ ነው እኔ ሊሆን አይደለም የሆነ ነገር ቆይ መጣች እንደምን ያማሽኝ ነው አረ አይደለም የማከምስ ትታንስ አይኔ ስመጣ ዝም ማለት ቆይ ያማሽኝ ነበር አንቺ በቃ ምንም ነገር አይነገርሽ ነው አረ እኔ ምን ማለት ምን ነው ማቃል ወደ ላይ ያለኝ ላብችን ወሳት መድኃኒት ግዢያ ሐኪም ቤት ሄጄ ወስፋት በሆነ በማለት ትገኝ ዳሽ ሐኪም ቤት ሄድሽ ሐኪም ቤት ሄጄ ሳምንት ነው እኮ ነው ሐኪም ቤት ሄጄ ሶስት ወር ይሻል ወይኔ ስንት ወር እንዴ ከዚህ በጣም በጣም ያለሽ ፕሮግራም ነበርኛ እዛ ላይ ገረን ጓደኛዬ ነበር ሻይ ቡና ተስበስ በቃ ሳላቅ የተፈጠረ ነገር ነው ዛሬ ተሰጥቶ ትናንት ልጣ ስልሽ እንቢያሽ ነው እሱ ነው ስለሚጣት ሌላ ሌላ እንትን ፈርሞ ጓደኛው ብልፈርሞ አጋጣሚ ተፈጠረ አዳምጪ እናትሽ ነኝ አዳምጪ ፈርሞ ጓደኛው በእናትሽ በአባትሽ ፈርመን ሰጠነው መጥቶ ለመነን አረ በስመ ቀን ሙሉ እንዴት ያረጋት የነበር እኔነት የዚህ ያሰሰሽኝ አንቺ እንዴት አላወቀው ብዬ ነው ወይኔ ሳሪ ጉዶ እና በቃ እንዴት የተፈጠረ ነገር ነው ማረጋችን ዶክተር ራስሽን እንትን በይ ተጓዳይ በሽታዎች ያሉ ስኳር ደም ግፊት ምናምን ቤተሰብ ነገር ፈልገሽው አይደለም አጋጣሚ የተፈጠረ ነው አለች እኔ ተመዳነ አታጣይ ማለት አታጣይ አልባራ ታቦት አታጣይ ዝላሴ ወደሽ ገባሽበት እኔ ተዘይበል መግዳት አውጪ እኔ እኮ አለ አንዴ ዶክተር አንዴ የሆነ ነገር አይቀርታ አልኩሽ ይቅርታ አንዴ ሆኗል መጀመሪያማ ተሳሳተ በቃ ተፈጠረ ይሄ ነገር ተሳሳተ ወደሽ ሁሉ ነገሩ ጣሙ ምኑ አቆሽ ሰራሽውን ቡና አይደለም ሻይ አይደለም ኬክ አይደለም ጦማት አይደለም ጥብስ አይደለም ክትፎ አይደለም ቅቅል አይደለም
ይሄ ወደሽ አሙ ምኑ ጥሞሽ በደም ባልደሻችላስ በደም ሰራች ነገ ምን ያመጣው ይሄ ነገር ምን ያመጣው አንዴ በቃ ይቅርታ ሆነ እኮ በቃ እኔ ኮነ ባለ ምን ይሆናል ምን ይላልሽ ምን ያናቅ አሁን ቤተሰብ እንከባከቡሽ እንዳትበሳጪ ራስሽን አንድ ሆነ ይቅርታ ልዘልሽ እንዴ አንድ ሆነ ወልን እናረጋዋለን ልዘልሽ ፈልጌው ፈልገሽ ጣሙ ምኑ አቆሽ ያደረገ ይሄ ስህተት ነው ይሄ ተፈረመንሽ እሰየው እሺ ብሎ ተቀበልሽ እሰየው እሱንማ ትናንት ነው ውጪ ስለኝ ቢያልሽ ያቺ ክብር እኮ አሁን ደግሞ የተፈጠረ አሁን የተፈጠረ ደግሞ እሱ ጋር መቀመጥ አልችልም 9 ወር ሙሉ ቻይ ደግሜ ያልኩሽ እኮ 9 ወር ሙሉ ቻይ ነው እኔ ፈልጌው አይደለም ይሁንሽ ይሄ ደግመሽ አትበይልሻለሁ ፈልጌ አይደለም ፈልገሽ ነው እንዴ ምን ፈለግ ወደሽ ጣፍጦሽ በደንብ አድርጎ ጣፍጦሽ በደንብ አድርጎ ጣሙ አቆሽ ያደረግሽ ሁለት ነፍስ ነኝ አነካሽም ሁለት ነፍስ ነኝ ተጠያቂ ነሽ ነገር አታውጪም እኔ ፈልጌ ፈልገሽ ነው እንጂ ሁሉ ነገር ምን አይነት እንደሆነ እንዴት እንዳረጋሽ እንዴት እንደለወጥሽ እንዴት አድርጎ እንደቀየርሽ አንቺ ነው ታውቂ አሁን ጋሽ መስማት ጋሽ ያመዳለ የኔና ተሳዘነኝ ከ44 ታቦት ከማርያም ጋር ከእግዚአብሔር ጋር አታነቃቂ ይላል ደግሞ ፈልገሽ ጥሞሽ ሌላኛው ክትፎ አይደለም ቅቅል አይደለም ራስሽ ጥሞሽ እንዴታችሁን እንዴት ይግለጹ ታሳዘኑኝ እኮ ማዘርዬ ይመችዎት የቲያንስ ኢትዮጵያ አመራሮች የ17 ዓመት ጽኑ እስራትና የ40 ሚሊዮን ብር የገንዘብ ቅጣት ተላልፎባቸዋል። ድርጅቱና አመራሮቹ የአልሚ ምግብ አስመጭነትን ፍቃድ ሽፋን በማድረግ ለዓመታት ሲያካሂዱት በነበረው ህገወጥ የፒራሚድ የሽያጭ ስልት ጥፋተኛ መባላቸውን ተከትሎ የፌዴራል ከፍተኛ ፍርድ ቤት የጽኑ እስራትና የገንዘብ መቀጮ ውሳኔ አስተላልፎባቸዋል። ተከሳሾቹ አዲስ ሰዎችን ወደ ሰንሰለቱ ሲያስገቡ የሐሰት ተስፋዎችን በመስጠትና ከ40 ሚሊዮን ብር በላይ ለግል ጥቅም በመዋል ወንጀል የተፈረደባቸው ሲሆን ፖሊስም አመራሮቹን በቁጥጥር ስር አውሎ ለማረሚያ ቤት እንዲያስረክብ ትዕዛዝ ተሰጥቷል። ኢትዮጵያ ውስጥ ሆኖ ይሄን ድርጅት የማያውቅ የለም። ይሄ ፒራሚድ ምናምን የሚሉት የሚያጭበረብሩት ማለት ነው። በጣም ብዙ ሰው አጭበርብረዋል። እኔ እንኳን በዙሪያዬ በጣም ብዙ ሰዎች ተጭበርብረዋል። እንግዲህ ዛሬ በእስርና በ40 ሚሊዮን ብር እንዲቀጡ ተወስኖባቸዋል። ለሌሎችም ትምህርት ይሆናል ብዬ አስባለሁ። በጣም ብዙ ድርጅቶች አሉ እንደዚህ የሚያጭበረብሩ። እንግዲህ ከዚህ ተምራችሁ ስህተታችሁን አርሙ ለማለት ፈልጋለሁ። እስክስኔ አበባ ያሬድ ነጉ ካልተሳሳትኩኝ የዛሬ አመት በፍቅር ወድቅ ያለው ብሎ ነበር። ይሄው በአመቱ ሽማግሌ ልኳል። እንኳን ደስ አለ ለማለት ፈልጋለሁ። ንቃተ ህሊና ይሄንን መስማት አለበት። ሜንሽን አርጉት። ጆኒ ፋይቱን አሸንፏል። ንቃተ ህሊና ደግሞ የብዙዎችን ልብ። እውነት ነው፣ ጆኒ አሸንፏል። የአመታት ልፋት ውጤት ነው፣ ይገባዋል። ትክክለኛው አሸናፊ ግን ንቃተ ህሊና ነው። ትላንትና ከቲክቶከር እስከ አርቲስት ከባለስልጣን እስከ ባለሀብት ንቃተ ህሊናን ላይ መጥቶ ነበር። ሺዎች በአድዋ ሙዚየም፣ ሚሊዮኖች ደግሞ በየቤታቸው የሱን ፊልም ያለያዩ እስከ እኩለ ሌሊት ጠብቀዋል። ከአንድ ትንሽ ከተማ ተነስቶ የብዙዎችን ማሾፍ ወደ ጎን ትቶ ንቃተ ህሊና የሚለውን ስም ሚሊዮኖች እንዲያውቁት አድርጓል። ትንሽ ከተማ ውስጥ መኖር ትልቅ ከማለም እንደማያግድ አሳይቷል። ቴክታቦም ውስጥ ገብተው ጆኒ እስኪይዘው ድረስ ሚሊዮኖች በሱ እንዲያምኑ አድርጓል። የኛ ሀገር ኤምኤምኤ ሲነሳ ሁሌ የመጀመሪያው ተፋላሚ በመባል ይታወሳል። ከዚህ በኋላ ከፋ በቡና ብቻ ሳይሆን በንቃተ ህሊና ስሟ ይነሳል። ንቃተ ህሊና ሲባል ያ ጆኒ ያሸነፈው ሳይሆን አይምሯችን ውስጥ የሚመጣው
ያ ከትንሽ ከተማ ተነስቶ ራሱን በደበዘዘ ካሜራ ከመቅረጽ አንስቶ እዚህ የደረሰው በሚል ነው የሚታወሰው። ለዚህ ምክንያት ለኔ ትክክለኛው አሸናፊ ንቃተ ህሊና። ይህ የመጀመሪያው ዙር ነው። ሁለተኛው ዙር ከዚህ የበለጠ ዝግጅት አድርጎ ከዚህ የበለጠ ፉክክር ሊያሳየን እንደተናገረው በሌላ ፋይት ይመለሳል። ተጀመረ እንጂ አላለቀም። ሰሞኑን የተደረገውን ፋይት አንዳንዶች ድራማ ነው፣ ስክሪፕትድ ነው፣ የተጠና ነው እያሉ ይገኛሉ። እንደ ውጮቹ ማለት ነው። ደብሊው ሬስሊንግ እንደነ ጆን ሲና እንደነ ሮክ እንደዛ ነው እያሉ ይገኛሉ። አሁን ደግሞ ክፍል 2 ኤፒሶድ 2 ሊቀጥል ነው። ዜዶ ማርሻል አርት ወደ ቪዲዮ። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስህን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጠው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት በቀሉ። እንግዲህ ጌቾ 200,000 ሰው የሚይዝ አዳራሽ ፈልግ። እነሱ እየተዘጋጁ ነው። እናንተ ግን ምን ይመስላችኋል? ወይ ጾታዊ ትንኮሳ የተደረገብኝን መንገድ ልንገራችሁ። ባቡርማ ሌላ ነገር እየተፈተሸ ነው መገባት ያለበት። እኔ በባቡር ሄጄ አላቅም ብዬ በባቡር ውስጥ መግባት ሞልቶ ነበረ። ዝናብም ስለነበር ገባው። ከዛ ትንሽዬ እንደሄድን ገጭ ታገኝ ከኋላ ባቡር በኮረኮንች መንገድ ጀመረ። እንዴ ኮረኮንች ጋይቶ ነው ሰው ናምዬ ገጭ እንዴ ህመምተኛ ልብ ድካም ምንድነው ገጭ ሲል አሞትና ምንድነው ኳላይ አረ ደረቆሰኝ ምናምን ዞር እንደዚህ ግሽ አለንገሌ ሽንኩርት የመሰለ ሰውዬ ብሎ በውስጥ ሞይስቸራይዘር ትጠቀማለህ አባቴ አሞኖ ቴስታ አልኩት ምናምን ሲል አይዞህ ያቅለሸልሻል ምናምን ብቻ ድንገት እንደዚህ አይኔን ሳረግ ወደታች ምንድነው ይህ ነገር እየሆነ በመልኩ ላጠፋብኝ ጉዳዩ ላፕቶፕ ነው ምንድን ለጥነው ሹሹላ እንዴት ውጭ ሆነ እየፈጸምክ ነው ፍጸማ አልልም በስመ አብ አንተ ፈጸምክ አልኩና ብቻ ሴቶች እኮ ውዬ ሴቶች መከራ። አይ ቃልዬ ደግሞ አገላለጽ ስችልበት
ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ናቸው። እንደተለመደው ሰላማችሁ ይብዛ። ሀበሻ